ከጓደኞቼ ጋር ብታይ ቃል እየገዛዛሁኝ ድክም ብሎኝ ስንከራተት ነበረ እና ቶሎ የምትነግረኝ ነገር ንገረኝና ቶሎ ወደ ቤት ልግባ። ፌበን እኔንን ጉዳይ በተቻኮለ ሁኔታ ልነግርሽ አልፈልግም። ችግር የለም ዛሬ ከደከመሽ ቤት ገብተሽ ረፍት አድርጊና ሌላ ጊዜ እናወራለን። አልገባኝም። ቆይ ይሄን ያህል ምን ልትነግረኝ ነው? ግድ የለሽም በቃ ባይሆን ዛሬ ወደ ቤትሽ ልሸኝሽና ሌላ ጊዜ እነግርሻለሁ። ነብዩ እኔ ደክሞኛል አልኩኝ እንጂ እኮ በጊዜ ወደ ቤት መግባት አለብኝ አላልኩም። እሺ እናማ አልቸኮልኩም፣ ንገረኝ። እየጠበቅኩ ነው። ነብዩ እየጠበቅኩ እኮ ነው። አትነግረኝም እንዴ? ምን ብዬ እንደምጀምርልሽ እኮ ግራ ስለገባኝ እኮ። ከምንም ጀምር ብቻ ግን ንገረኝ። ያው እኔና አንቺ መጀመሪያ ስንተዋወቅ ጓደኛሞች ብቻ ነበርን አይደል? አዎ በጓደኝነት አሁንም ጓደኛሞች ነን። ምን ነው ግን ያስከፋው ነገር አለ እንዴ? አረ በፍጹም። ምን መሰለሽ? እሺ ንገረኝ እንጂ። ማለቴ ያው አሁን ላይ ላንቺ ያለኝ ስሜት ከጓደኝነት በላይ ነው። ማለት እኮ ምንድነው? አልገባኝም፣ ንገረኝ። ማለቴ በቃ አፍቅሬሻለሁ። ምን? ይሄን ነገር ካንቺ ጋር ለመነጋገር ከራሴ ጋር በጣም አውርቼ ነበር። በጣም ደንግጫለሁ። እንደዚህ አይነት ነገር ትነግረኛለህ ብዬ አላሰብኩም ነበር። መልስሽን ዛሬ በዛሬ ንገሪኝ ብዬ አላስጨንቅሽም። በውስጥ ይዤው ከምታመም ነገርሽ ልገላገል ብዬ ነው። ነብዩ ይሄ በጭራሽ የሚሆን ነገር አይደለም። ማለት ምን ማለት አለው? እኔ እናንተ እኮ ጓደኛሞች ነን። ድጋሚ ይሄንን ሀሳብ እንድታነሳብኝ አልፈልግም። ምክንያቱም ይሄን የመሰለ ጓደኝነታችንን ነው የምናጣው። ምን? አዎ ለማንኛውም አሁን መሄድ ይኖርብኛል። እኔ ከዛ ቀን በኋላ ድጋሚ ሌላ ነገር ማውራት አልፈለኩም ነበር። በቃ ይበቃሻል ፌቮ፣ አታልቅሽ። ደግሞ ይሄ ነገር ስሜትሽን የሚጎዳው ከሆነ በቃ አትንገሪኝ እሺ? ጽጌረዳ፣ እኔ አሁን በዚህ ሰዓት በደንብ የሚያዳምጠኝን ሰው ነው የምፈልገው። እባክሽ በደንብ እንድታዳምጭኝ እፈልጋለሁ። ያጣሁት የሚያዳምጠኝ ሰው ነው። እሺ ሰማሻለሁ። ከዛን ቀን በኋላ ነብዩ በሄድኩበት ሁሉ እየተከተለ ሰላሜን ረፍት ይነሳኝ። እንዴት ማለት ምን አድርጊ እያለ ነው አንቺ ደግሞ ሰላምሽን የሚነሳሽ? አንቺ እኔ ካልሆንሽ ሞቼ ይገኛለሁ፣ ራሴን ነው ማጠፋው፣ ራሴን እጎዳለሁ እያለ መከራዬን አሳየኝ። ከዛ እኔም ደግሞ ለሱ ፍቅር ስለነበረኝ ጥያቄውን ተቀብዬ እሺ አልኩት። ከዛም ፍቅር ጀመረ። ማለት አንድ ላይ ሆናችሁ? አዎ አብረን ሆነን ፍቅርን ጀመርን። እሱ አንድ ቀንም ቢሆን አስከፍቶኝ አያውቅም። እንደ ንግስት ነበር የሚንከባከበኝ። ከዛ ግን የፍቅር ጥያቄውን እሺ ያልኩት ቀን የተደሰተውን ደስታ መቼም ቢሆን አልረሳውም። በጣም አምሮብሻል። አንተም በጣም አምሮብሃል። ያው ካንቺ ባልበልጥም ታወት አሽኮርመመኝ። ያው አንቺን የመሰለሽ ቆንጆ ማሽኮርመም አግኝቼ ነው እንዴ? ለማንኛውም ዛሬ ለምን እንደፈለኩ ግን አውቃለህ አይደል? ገብቶኛል። አውቃለሁ። በጣም ብዙ ጊዜ ፍቅሬን ተቀበይኝ ብዬ አስቸግረሻለሁ። ግን ደግሞ ዛሬ እንገናኝ ስትይ ካንቺ ጋር ማሳልፈው ጊዜ በጣም ትልቅ ስለሆነ ለዛ ብዬ ነው ብድግ ብዬ መጣሁት። አዎ እስከ ዛሬ አንተ በእኔ ላይ እርግጠኛ እንደሆንክ ለማወቅ ብዙ ሳረጋግጥ ነበር። አሁን ግን ሁሉንም ነገር አረጋግጬ ጨርሻለሁ። ስለዚህ ባለው ነገር ተስማምቻለሁ። ምን? አዎ ምን ነው አላመንከኝም እንዴ? አረ እና ፍቅሬን ተቀበልሽኝ ማለት ነው? አዎ ተቀብያለሁ። አላመንከኝም? አረ አምኜሻለሁ። በጣም ደስ ብሎኝ እኮ ነው። ወይኔ ብላኝ የምወዳት ሴት ፍቅሬን ተቀበለችኝ። በእውነት በጣም ነው ደስ ያለኝ።
እኔ ማድረግ ቤቢ ቆይ ግን ልጄ እንዲወርድብኝ ያደረገው እሱ ነው ብለሽ ነበር አይደል? አዎ ብያለሁ። እንዴት ነው እንደዛ ያደረገው? አዎ ጽጌረዳ ምንድን ነው ዛሬ ደግሞ ሰላምታም የለም እንዴ? ነብዩ አንድ ችግር ተፈጥሯል። የምን ችግር? ምን የተፈጠረው? በጣም ፈርቻለሁ። ምን ብዬ እንደምነግር አላውቅም። እንዴ ንገሪኝ እንጂ ለምን ብታስጨንቂኝ? ምን የተፈጠረው? ነብዩ አርግዣለሁ። ምን? እንዴት እንደምነግር ግራ ገብቶኝ ነበር። እንዴ እንዴት እንደዚህ ሊሆን ይችላል? ነብዩ መጠንቀቅ ነበረብን። አሁን ግን በቃ የሆነው ሆኗል አንዴ። ስለዚህ ምን ማድረግ እንዳለብን ማሰብ ነው የሚሻለው። ማለት ምንድነው የምናስበው? እንዴ ምን ሆነሃል ነብዩ? በጣም እኮ ተደናግጠሃል። አሁን ተረጋጋና በቃ ማሰብ ያለብን እናስባለን። እሺ ምንድነው የምናደርገው? በቃ ሽማግሌ ትልካለህ። ከዛ በኋላ ማድረግ ያለብን ነገር እንወስናለን። ቆይ አልገባኝም። ልትወልጁ አስበሻል እንዴ? እና ምን እያልከኝ ነው? ይኸውልሽ እኛ ገና በጣም ልጆች ነን። እንዴ በዚህ ሰዓት ልጅ ወልደን እንዴት ነው ህይወታችንን የምናበላሸው? ገና ብዙ ነገር እኮ ይጠብቀናል። መረጋጋት አለብን። አርግዣለሁ እያልኩ እኮ ነው ያለሁት። ይገባኛል እኮ እያወራን ያለ ነው አንድ አይነት ቋንቋ አይደለም እንዴ? ስለዚህ ምን እያልከኝ ነው? ይኸውልሽ በቃ አሁን እኮ ጊዜው ገና ስለሆነ ስላረፈደብን የሆነ ነገር ማድረግ አለብን። ምን? እና አስወርጁ እያልከኝ ነው? አዎ እንዴ ይሄ ነገር እኮ አሁን ጊዜው አይደለም። ምን ሆነሽ ነው? አንተ በጣም ትቀልዳለህ። እየቀለድኩኝ አይደለም፣ የምሬን ነው። ይሄኔ ልጅ በጊዜ የምታረጊው ነገር አድርጊው። ትሰማኛለህ? የመጣው ይመጣል እንጂ ልጄን እንኳን አልገለውም። እናማ ወልደዋለሁ። አታረጊው፣ በፍጹም አታረጊው። አደርገዋለሁ። ትሰማኛለህ? አንተ ግን በጣም ወራዳና ባለጌ ቆሻሻ የሆንክ ሰው ነህ። እሺ ከእንዳንተ አይነት ሰው ጋር እንደዚህ አይነት ነገር ማድረጊ እንዴ? ጽጌረዳ ደህና አይደለሽም እንዴ? ምንድን ነው? ደህና ነኝ። እሺ ቀጣይ ምን እንደተፈጠረ ንገሪኝ። በእናትሽ ጽጌረዳ ይሄንን ነገር ባወራን ቁጥር በጣም እየጨነቀኝ ነው። ስለዚህ በቃ ይሄን ነገር ማውራት እናቁም እባክሽ። አይ ፌቲ በፍጹም ሊሆን አይችልም። ምን እየተሰማሽ እንደሆነ አውቃለሁ፣ ግን እንድትነግሪኝ እፈልጋለሁ። ንገሪኝ። ከዛ በኋላ ስልኬን አጥፍቼ እሱን ማግኘት አቆምኩ። እሺ ከዛስ ምን ሆነ? ከዛ ቤት ድረስ እየመጣ እየተለማመጠ እየተሽቆጠቆጠ ራሱ እንደሆነ አደረገኝ፣ እንደወደው አደረገኝ። ማለት ተገናኝተን እያወራን ነበር። መጸዳጃ ቤት ደርሼ ስመለስ ግን ሻዩን ስጠጣው በጣም አዞረኝ። ይመስለኛል ሻይ ውስጥ የሆነ ነገር ሳይጨምር አይቀርም። በቃ ወደ ቤት እንሂድ። እቺ ጅል የሆነች ልጅ በደንብ አምናኛለሽ ማለት ነው። በእርግጠኝነት አሁን እሱን ስታገኘው ምን እንደምትለው እያሰበች ነው። ይቅርታ ነብዩ፣ አንተን እኔ ለማድረግና ጽጌረዳን ለማሳመን በአይምሮ የፈጠርኩት ታሪክ ነው። አንተን እኔ ለማድረግ መጓዝ ያለብኝን ርቀት በደንብ አድርጌ ይጓዛል። ምንድነው ሰፊ? ምነው እዚህ ይሄን ያህል ሰዓት ውጭ ምን ትሰሪያለሽ? ወይ በመንገዴ እኮ ስመጣ ጽጌረዳና ፌቨንን አይቻቸው እነሱን የተከታተልኩ ነበር። እና ፌቨንና ጽጌረዳ አብረው ስለሆኑ ምን ይፈጠራል ብለሽ ነው? እሱማ ምንም አይፈጠርም፣ ግን ፌቨን እያለቀሰች ጽጌረዳ ደግሞ እያባበለቻት ነበር። ምን ሆና ነው ፌቨን የምታለቅሰው? እኮ እሱን ለማወቅ ነበር የምከታተላቸው። አሁን የት ናቸው? እዚሁ አካባቢ ናቸው። እስካሁንማ ይመጣሉ። ቆይ ስልክ ደውላት ልጄ ምን ነው? ስልክማ አታነሳም። ምናልባት አላየችውም ይሆናል። ለማንኛውም አንቺ ወደ ውስጥ ግቢና ስራሽን ስሪ። ያለውን ነገር እኔ እጨርሳለሁ። እሺ
ቆይ ምን ሆና ነው? ምን ሆነች ይባላል አሁን? ሀይ ዮናስ፣ እንዴት ነህ? አለ እንዴት ነህ? ደግሞ ማን ነው ይሄ? ዮናስ ይባላል። ይህ ሰፈር ነው። ሰላም፣ እንዴት ነሽ? ሀይ ጽጌረዳ፣ ጊዜ ካለሽ አንዴ ማውራት እንችላለን? እሺ፣ ችግር የለም። ፌቨን ትንሽ ጠብቂኝ፣ አውርቼው ልምጣ። እሺ ሲጨርሽ ነኝ። እሺ አንቺ ምን ሆነሻል? አይንሽን እኮ አባብጧል። አብጧል አይደለ? ትንሽ ነው። ቆይ ምን ሆነሻል እንዴ? እማዬ ምንም አልሆንኩም። እኔ እንዲሁ ዝም ብዬ ነው። አንቺ ልጅ ያምሻ እንዴ ነው ወይስ እኔን እየዋሸሽኝ ነው? ምን ለማለት ፈልገሽ ነው? ዘርፌዛ ከጽጌረዳ ጋር ተዛዝረሽ ስታለቅሽ አይታሸልም እንዴ? ምንድን ነው? እሺ ተናገሪ። ምንም አልሆንኩም አልኩሽ እኮ። በቃ የሆነ ነገር አድርጌ ነው። ደግሞ ትልቅ ነገር አይደለም። እርግጠኛ ነሽ? አዎ እርግጠኛ ነኝ እማዬ፣ መኝኝ በቃ። እሱን አንቺ ታውቂያለሽ። ለማንኛውም ደህና መሆንሽ ነው። ደህና ነኝ። አቤት ነብዩ። ረረ የዛሬ ደግሞ ጫና ያለ ነው። ነብዩ ምንድነው? ምን ፈልገህ ነው የደወልክልኝ? መጀመሪያ ሰላምታ አይቀርም። እንዴት ነሽ? ደህና ነሽ አይደል? ደህና ነኝ እግዚአብሔር ይመስገን። እንዴ እኔን ሰላም አትይኝም እንዴ? እንዴት ነህ? ምን መሰለሽ ጽጌረዳ፣ ዛሬ ተገናኝተን እንድናወራ የፈለኩት ነገር ነው። የምትችይ ከሆነ ብንገናኝና ብንነጋገር ደስ ይለኛል። ቆይ አንተ ምንድነው እኔ ማውራት የፈለከው? እንዲህ በቀላሉ በስልክ የሚሆን ነገር አይደለም። የምትችይ ከሆነ እንገናኝና እናውራ። ይኸውልህ ነብዩ፣ ድጋሚ ስልኬ ላይ እንዳትደውልልኝ እሺ? ደህና ነሽ ጽጌረዳ? ነብዩ? ማን ነው ደግሞ ነብዩ? ዮኒ ሀሳብ ውስጥ ሆኜ ነው። ይቅርታ። እሱማ ሰማሁሽ። በጣም ይቅርታ። እሺ አፌ ላይ መጣልኝ እንዴ ተናገርኩት። ግድ የለሽም እረዳሻለሁ። እሺ ባይሆን ከእናትሽ ጋር ያለው ጉዳይ እንዴት ሆነ? ተስማማችሁ? ወይ መስማማት! አሁንማ ጭራሽ ብሶባታል። ማግባት አለብሽ እያለችኝ ነው። እኔ ምን ማድረግ እንዳለብኝ ራሱ አላውቅም። እኔ ያመጣሁትን ስራ ለምን አትሰሪም? ቤት ተከራይታችሁ አብራችሁ መኖር ትጀምራላችሁ። ከዛ እሷም አንቺ ላይ እምነት ይኖራታል። አሁን ያልካቸው ነገሮች በሙሉ ለማድረግ እንኳን ቢያንስ 1 ወር ይፈጅብኛል። ስለዚህ ሌላ ነገር ማሰብ አለብኝ። አንቺ ከተስማማሽ ሰዎቹ ቅድሚያ የ1 ወር እንዲሰጡሽ አደርጋለሁ። እምቢ ቢሉስ? ግድ የለሽም። አንቺ ይህንን ለማድረግ ከተስማማሽ እኔ ሰዎቹን አናግሬ የ1 ወር ደሞዝ እንዲሰጡሽ አደርጋለሁ። እምቢ ቢሉስ? ግድ የለሽም። እኔ ሰዎቹን አውርቼ የ1 ወር ቅድሚያ እንዲሰጡሽ አደርጋለሁ። ምናልባት እምቢ ቢሉ እንኳን እኔ ከራሴ አበድርሻለሁ።
እውነት ይሁን ያንተ ይሄን ታደርግልኛለህ? አዎ። ምን አይነት ጥያቄ ነው? እኔና አንቺ እኮ ከዚህ በኋላ ጓደኛሞች ሆነናል። እውነት ይሁን ማለት እኔ ምን እንደምል አላውቅም። በጣም ነው የማመሰግነው። በቃ አሁን መሄድ አለብኝ። ማለት ለምን? እማወራው ነገር አለ እሱንና በቃ እደውልልሃለሁ። እሺ እንገናኛለን። እሺ። ቆይ ግን እቺ ልጅ አታሳዝን? ምስኪን ያውም ለእናቷ አንድ። ቆይ አታሳዝንህም? ታሳዝናለች፣ በጣም ታሳዝናለች። ግን ምንም ማድረግ አልችልም። ቆይ ሌላ ሰው መሆን አይችልም? እኔ እንጃ አላውቅም። ማለት እንዴት አታውቅም? አንተ ሌላ ሰው መሆን ይችላል ብለህ ካሰብክ ለምን አለቃችንን አትጠይቀው? ወይ ጣጣ። አሁን ገንዘብ ያስፈልጋታል። ስለዚህ ይህንን እድል ቶሎ መጠቀም አለብን። እሺ ቆይሽ ምን እንደሚሆነው መልሱን እያወቅከው ለምን ትጠይቀኛለህ? እሷ ከውጭ ለመጡ የማዕድን ተመራማሪዎች አስተርጓሚና ረዳት እንደምትሆን ነው የምታውቀው። ጥሩ። እና ታዲያ ሁሉንም ስራ እሷ ነች የምትሰራው? አዎ። እኛ ደግሞ እየተከታተልን ወንጀሉን ስትሰራ ቪዲዮ መቅረጽ ነው። ቪዲዮ? ከዛ በኋላስ? መልሱን እያወቅከው ለምን ትጠይቀኛለህ? በፈጣሪ ስም። ቆይ ግን ለምን እዚች ምስኪን ልጅ ላይ እንዲህ መጨከን አስፈለገ? ቆይ አንተ ብቻ ነህ እንዴት ጭንቅላት ያለ? አንተ ብቻ ነህ ለሰው የምታዝነው? ሁሉም ሰው እኮ ሰው ያሳዝነዋል። ገባኝ እኮ፣ ግን ደግሞ ምንም ግን የለም። ነገ በምደውልልህ ሰዓት ወደ ስራ ትገባለህ። ውረዳ። እሺ፣ ግን ምናልባት በዚህ 2-3 ቀን ውስጥ ሌላ ተቀያሪ ሰው ካገኘን እሷ ነፃ መውጣት ትችላለች? መኮንን፣ ጽጌረዳ ታሳዝናለች አይደል? በጣም እንጂ። ከሷ በላይ ግን አንተ ነው የምታሳዝነው። የሆነ ነገር ቢደርስብህና ብትታሰርና ቢፈረድብህ ሳምንት ተመላልሶ የሚጠይቅህ ሰው የሌለ ሰውዬ ታሳዝናለች። ይኸውልህ እሱን እኮ አውቃለሁ፣ ግን በዚህ ሰዓት መጀመሪያ ማዘን ያለብህ ለራስህ ነው። ከዛ በኋላ ለሰው ማዘን ትጀምራለህ። እንግዲህ በሚገባ ቋንቋ ነግሬሃለሁ። ለሴት ብለህ ሌላ ጣጣ ውስጥ እንዳትገባ። እሺ፣ አዲስ ነገር ካገኘው እደውልልሃለሁ። ምንድን ነው? ቆይ አንተ ለጽጌረዳ ይሄን ያለ የተቆረቆርክላት ለምንድን ነው? ነገርኩህ እኮ ልጅቷ ምስኪን ነች። በዛ ላይ ለእናቷ አንድ ፍሬ ልጅ። ይህን እኮ እኛ አይደለንም ሌላ ያየ ሁሉ ያዝንላታል። ከእሷ በላይ ብዙ የሚያሳዝን ታሪክ ያላቸው ሴቶች በዚህ ስራ ላይ ያጋጥመውናል። ለእሷ በዚህ ልክ ያሰብክበት ምክንያት አልገባኝም። ትክክለኛውን ምክንያት ንገረኝ። ቆይ ሌላ ምክንያት ምን ይኖረኛል? ይሄው ነው በቃ። ምናልባት ፍቅር ይዞ ነው እንዴ? ቆይ ምን ሆነሃል? አረ እንደዛ ብሎ ነገር የለም። እንደሱ ከሆነ መልካም። ግን እዚህ ስራ ላይ ፍቅር ምናምን ብሎ ጨዋታ አይሰራም። እየሰማኝ ነው? የራስ ቂቤ አይበላም። ጥሩ፣ መልካም ቀን። ነብዩ፣ እዚህ ጋር ከቆምን እኮ ረጅም ሰዓት ሆነን፣ ግን እስካሁን ምንም እያልክ አይደለም። ምንድን ነው? ሰሞኑን እኔ ማላውቀው የተፈጠረ አዲስ ችግር አለ እንዴ? ባህሪሽ በጣም የተቀያየረ ነው። ቅድም ራሱ ስደውልልሽ ደግመ እንዳትደውልልኝ ብለሽ ዘጋሽብኝ። ምንድን ነው እሺ? አንተ ማታውቀው የተፈጠረ ምንም አዲስ ነገር የለም። እንደዛ ስላልኩ ደግሞ ይቅርታ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ባይሆን አሁን ወደ ቤት መግባት ስላለብኝ እነግርሻለሁ ያልከኝ ንገረኝና ልግባ። ለሱ እንኳን አሁን ጥሩ ሰዓት ነው ብዬ አላስብም። ሌላ ጊዜ እነግርሻለሁ። እንደዛ ከሆነ እሺ፣ ቻው። ጽጌረዳ፣ አፈቅርሻለሁ። ምን? ጽጌረዳ፣ ቀሪ ዘመኔን ከአንቺ ጋር ነው ማሳለፍ የምፈልገው። በጣም ነው የማፈቅርሽ። ቆይ አንተ ያማል እንዴ? ምን አይነት ነገር ነው እያወራ ያለው? ምን አልኩ? በጣም እኮ ነው የማፈቅርሽ። አንተ ሲጀመር ለማፍቀር የሚውልብህ የለህም፣ ለመጥላት እንጂ። ይሄ ደግሞ አዲስ ተንኮል ከሆነ መቼም ቢሆን አይሳካልህም። እሺ፣ እኔ አሁን በደንብ ነቀቻለሁ። ከኔ ጋር ደግሞ ከዚህ በኋላ እንደዚህ ነቀልድ እንዳቀልድ።
እኔ አሁን በደንብ ነቅቼብሃለሁ። አሁን ከዚህ ጥፋ። ጽጌረዳ ሄሎ፣ እኔ የምልሽ ለጽጌረዳ የነገርሻት ነገር አለ እንዴ? ምኑን? ስለምኑ ነው ደግሞ የምነግራት? ማለቴ ስላደረግናቸው ስራዎች፣ ስለሰራናቸው ተንኮሎች ምናምን። አረ በጭራሽ። እና ታዲያ ለምንድን ነው ባህሪዋ እንደዚህ ተቀያየረብኝ? እኔ ምን አውቄላት? እሷ እንደሆነ እንደዚህ ነው የሚያደርጋት። ደግሞ እኔ ምን ሆነ እንደሆነ በምን አውቃለሁ? እሺ በቃቸው። እሺ ቻው። እሺ አጅሪት፣ ደግሞ ምን ተፈጠረ? ምንም ነገር የለም ማዬ። አሁን ብቻ የማረጋቸው ብዙ ነገሮች ስላሉ አሁን ውጪ፣ በኋላ መጥቼ አወራሻለሁ። ሁሉንም ነገር በስርዓት እንድትነግረኝ እፈልጋለሁ። እንዴ ማዬ፣ ከራሴ ጋር ብቻ ማሳለፍ ፈልጋለሁ እያልኩሽ እኮ ነው። በስልክ ያወራሹን በሙሉ ሰብቻለሁ። ተነሽና በስርዓት እናውራ። ምን? እንዴ ቆይ፣ የሰው ወሬ ይሰማል እንዴ? እንደዚህ ይደረጋል ማዬ? ትክክል ነው ያደረግሽው። ምንድን ነው ያደረግሽው? ይሄ ነብዩ ነው ማለት ያንቺ የወደፊት ባል? አዎ የወደፊት ባል። እና ምን ተፈጠረ? እማዬ እቺ ጽጌረዳ ተብዬ ካልሞተች ምንም ልገላገላት አልቻልኩም። እንዴ በቃ እኔ የምፈልገው እኔ የማደርገው ነገር ላይ ሙጭጭ እንዳለች ነው። ደግሞ ጽጌረዳ ምን አባቱ አደረገች? ነብዩን የደሃ ልጅ ነኝ ምናምን እያለች እየተቅለሰለሰች ይሄው በጣም እየቀረበችው ነው። ታዲያ ምን ችግር አለው? ነብዩና እሷ ቢቀራረቡ ካሁን በኋላ እኮ ቤተሰብ ሆነዋል። እንዴ ምን ማለት ነው? አልገባኝም። ጽጌረዳን የሚያገቧት እኮ አቶ መስፍን ናቸው፣ የነብዩ አባት። ምን? የምርሽ ነው እማዬ? ቆይ አንቺ ግን ስንቴ ነው የምነግርሽ? ከልብሽ ይሆንሽ አሰሚኝ ማለት ነው ማወራሽን ሁሉ። ገባኝ። ግን አንድ ነገር። ምንድን? አይ በቃ ተይው፣ ራሴ ነገሮችን በደንብ አድርጌ አስተካክላቸዋለሁ። ምንድን ነው? ቆይ ምን ልታደርጊ ነው ደግሞ? አይ እማዬ፣ እሱ ለእኔ ተይው፣ በጥንቃቄ በደንብ አድርጌ አስተካክለዋለሁ። አንቺ ልጅ ነገሮችን እንዳታበላሽ፣ እስካሁን የለፋሁበትን ሁሉ መና እንዳታስቀሪው። እንዴ እማዬ፣ አሁን እኮ እኔ ትልቅ ልጅ ነኝ። ምን ማድረግ እንደሌለብኝ እንዳለብኝ በደንብ አድርጌ የማቅ ልጅ ነኝ። ትንሽ ልጅ ነሽ አላልኩም። አሁን መቀባጠሩን ተይና ምን ልታደርጊ እንደሆን ንገሪ። ደግሞ አሁን ልትድርኝ አይደለ? ኃላፊነትን በደንብ መወጣት ማወቅ አለብኝ። በዛ ላይ የሆነ ችግር እንኳን ቢፈጠር እቤቴ ድረስ እየመጣሽ እንታስተካክልኝ ነው እንዴ? ምንድን ነው እማዬ? ለምንድን ነው እንደዚህ የምታይኝ? ምንም፣ የፈለገሽን ሁሉ አድርጊ በቃ። እማዬ ግን በእኔ ኮርተሽብኛል አይደል? ምን ስለሆንሽ ነው የምኮራብሽ? ሮጠሽ ወርቅ ሜዳሊያ አላመጣሽ? አውቀሽ ነው ፌበን፣ አውቀሽ ነው። በእኔ ግን ደስተኛ ነሽ? ፌቢ ልቀቂ፣ ነግሬሻለሁ። አታገኝ፣ ትጥኛለሽ። ስርዓት ፌበን። ስርዓት ይኖርሽ። ቁጭ በይ። በእኔ ግን ደስተኛ ነሽ? እንደውም እውነቱን ልንገርሽ፣ ምንም ባንቺ አልኮራም ነው እማዬ። ነው? እንግዲያውስ ልንገርሽ፣ እኔ ባንቺ ፌበን መቼም ደስተኛ ሆኜ አላውቅም። ነው? አዎ ልቀቂ፣ ልውጣ። አትሄጂ። አንቺ ልጅ ምን ሆነሻል እንዴ? እኔን ትልቋን ሴትዮ እኮ አጃጃልሽኝ። እናት ወደ ራስሽ ነሽ፣ ራስሽ እኮ ነሽ ያስቸገርሽኝ። ይኸውልሽ ልጄ፣ እኔን የምታኝ እንቅፋት መልሶ አንቺን እንዳይመታብኝ እፈራለሁ። እንቅፋቱን ስታዩ በሩቁ ሽሹ። ያኔ ነው እኔ ደስተኛ የምሆነው። ያንቺ ጥረት እኮ ይገባኛል የኔ እናት። ደግሞ በእኔ ተማመኝ። ደግሞ እኔ አንቺ ልጅ ሆኜ ይኸውልሽ፣ ማንም ሰው እኔን በቀላሉ ሊጥለኝ አይችልም።
አባዬ ካመመህ እኮ አላገገምክም። ይሄ መጠጥ ለምን አይቀርብህም? ስጠኝ መጠጡን። አሁን ግባ እናተኛ። ምንም አያደርግልህም። ተው ተው፣ መድኃኒቴ ነው፣ አትቀማኝ ልጄ። ምን ማለት ነው አባዬ? ይሄ የባሰ ጤና ነው የሚጎዳው። ምን ሆነ ነው? ይልቅ ቁጭ በልና የሆዳችንን እንጨዋወት። ገብተህ ለምን አትተኛም አባዬ? እረፍት ብታደርግ አይሻልም? አንተ የምታውቀው የምወስደው መድኃኒት በሐኪም ለተለየ በሽታዬ ነው። እኔ ግን በውስጥ ያለ ማንም ለማይረዳልኝ በሽታዬ መድኃኒቴ ይሄ ነው። ተወኝ ልውሰድና ህመሜን ላስታግስበት። አባዬ ምን ሆንክብኝ? ምንድን ነው የሆንከው? አሞኛል፣ ታምም ያለሁ ልጄ። ይገባኛል። በቃ አባዬ ድሮ አንተን ጉንፋን እንኳን አመመህ ስባል ስራዬን ጥዬ ነበር ከየትም ሮጬ የምመጣው። አሁን የኔ ተራ ሲሆን የአባትህን ህመም መረዳት አቃተ። ምንድን ነው እንኳ አባዬ ንገረኝ እንጂ። አንተ ነህ ደስታዬም ህመሜም ሁሉ ነገሬ አንተ ነህ። እሺ በቃ አባዬ አሁን ገብተን እረፍት እናድርግ። ነገ በተረጋጋ መንፈስ እናወራለን። አንተ እንዳትጎዳ፣ አንተ እንዳታዝን ብዬ የቻልኩት ህመም ብዙ ነው። እሺ ምንድን ነው አባዬ? አሁን እንድታዳምጠኝ ብቻ ነው የምፈልገው። አውቃለሁ እኮ አባዬ። እኔ አንተን ሳሳድግህ አንድ ቀን እንኳን በስተት ውጭ አድሬ አላውቅም። እዚህ ቤትም ቢሆን ከሰራተኛ በስተቀር ሌላ ሴት አምጥቼ አላውቅም። እንደ ሌላውም አዲስ ትዳር መስርቻ አባወራ መሆን ሳያስፈልገኝ ቀርቶ አይደለም። ይህን ሁሉ ግን ያደረኩት ለአንተ ደስታ ስል ነው። እሺ አባዬ አውቃለሁ እኮ ይገባኛል። አይገባህም። አንተ የኔ ነገር ጭራሽ አይገባህም። ያኔ ስትወለድ የእጄን ክንድ እንኳን አታክልም ነበር። ያኔ አቅፌ አንተ ላይ ምንም ነገር ቢደርስ የዓለም ጥግ እንኳን መሄድ ካለብኝ እንደምሄድ ለእኔና ለእግዚአብሔር ቃል ገብቼ ነበር። በመሃሉ እናትህ አመለጠችን። አንተ ምንም እንዳይጎርልብህ ስል አንገቴን ደፍቼ ኖርኩ። ዛሬ ግን ቆንጆ አድርጌ የሰራሁት ይቅመሱት ጋሼ። እርግጠኛ ነሽ? አዎ ቆንጆ አድርጌ የሰራሁት። ለምንድን ነው ግን ብዙ ጊዜ በሀብልሽ የምትጫወችው? አይ ልምድ ሆኖብኝ ነው። ሀብል በነካሽበት እጅሽማ ከሰራሽው ምግብሽማ አይጣፍጥም ማለት ነው። አረ አሪፍ አድርጌ የሰራሁት እውነት። አፖስቶ ነው። እሺ ስትስቅ፣ ስትራመድ አይን አጣጧላ ሁሉ እንደ እናትህ ነው። ጠረኗ ሁሉ እናትህን ያስታውሰኛል። ኧረ አባዬ ስማኝ፣ እኔ ሴሰኛ ወይም ባለጌ ሽማግሌ ሆኜ አይደለም። ከስንት ዓመት በኋላ የተዳፈነ ስሜቴን የምታነቃቃ ሴት አግኝቼ እንጂ። ኧረ አባዬ አሁን የምነግርህን ነገር በደንብ አዳምጠኝ። አባዬ በቃ አሁን ገብተን እረፍት እናድርግ። ነገ እናወራለን እኮ ነገ ይደርሳል። ለወንድ ልጅ ነገ የሚባል ጊዜ የለውም። የወንድ ልጅ ጊዜው ዛሬ አሁን ነው። በጊዜ ማድረግ ያለብህን ነገር ሳታደርገው እንዳታልፍ። የወንድ ልጅ ትግሉ ከጊዜ ጋር ነው። በጊዜ ሳታደርገው ያለፈ ነገር በሙሉ እያደር ይቆጫል። እሺ በቃ ገብቶኛል አባዬ። ሁሉንም ነገር በጊዜ ትወጣል።
ከነገ ጀምሮ እንደ ትልቅ ልጅ እንድትናገር፣ እንደ ትልቅ ልጅ እንድትራመድ፣ እንደ ትልቅ ልጅ እንድትኖር እፈልጋለሁ። እሺ አባዬ ገብቶኛል። ግድ የለም አሁን ተነስተን እረፍት እናድርግ። እሺ ልጄ፣ እባክህ እኔም አንተን ለማሳደግ ስል ያለፈኝን ነገር ላደርግ ፍቀድልኝ። እሺ አባዬ ችግር የለም። እባክህ ከዓመታት በኋላ ያገኘሁትን ደስታ እንዳጣጥም ፍቀድልኝ። እኔ አባትህ አላሳዝንህም? ችግር የለም አባዬ ገብቶኛል። በቃ አሁን ግባና እረፍት አድርግ። ነገ እኖራለሁ። አንቺ ምን ሆነሻል? ቆይ ለምንድን ነው የማትተኚው? እማዬ ረበሽኩሽ አይደለ? አዎ ለምንድን ነው የማትተኚው? ቆይ እንቅልፍ እኮ እምቢ ብሎኝ። ለምንድን ነው እንቅልፍ እምቢ ያለሽ? የሆነ ሀሳብ ይዞኝ